አንድ ቪአይፒ ፓስ ወረቀት ኢንሳ ውስጥ የታተመ ወረቀት አንቺ መኪና ውስጥ ተገኝቷል የሚል ነው የመጀመሪያው ጥያቄ። ረቢራ እዚህ ጋር ስላለ እኔ ያለውን ሂደት በደንብ ከማብራራቴ በፊት ስለ ቪአይፒው ረቢራ ያብራራ። ከየት ነው የመጣው ማለት እንትን እንዲሆን አሁን ወደ ቪአይፒው ሳንሄድ በፊት የታሰርሽበት የስሩ መነሻ እሱ ስለሆነ መነሻ ቪአይፒ ወረቀት ነው መኪናሽ ውስጥ ተገኝቷል ተብሎ ነው። እኔ የምነዳው መኪና ውስጥ ሳይሆን ሀርድ ኮፒ ውስጥ ነው የተገኘው። ምን ውስጥ ነው የተገኘው? ሳይሆን የተገኘው ሀርድ ኮፒ ውስጥ ነው። አልተገኘም እኮ በፎቶ አንስቶ አሳየን ተባለ። አልተገኘም ወረቀቱ። ኦኬ ምንድን ነው ይሄ? እሺ ወደ ረቢራ ልምጣ። ይሄ ቪአይፒ ወረቀት ምንድን ነው? ረቢራ ስለ ቪአይፒ ወረቀት ልትነግረን ትችላለህ? ድምፅ ጥሩ አይደለም። አይሰማም? ትንሽ አሁን ማስተካከል። አይሰማም? አሁን ይሰማል። ኦኬ እሺ፣ አመሰግናለሁ በረከት። በመጀመሪያ ደረጃ ከየት ነው አንተ የገባው? ከአዲስ አበባ ነው? ኢትዮጵያ ነው? አዲስ አበባ? አይ አክቹዋሊ ከዚህ ከኢትዮጵያ። እሺ፣ ስለ ቪአይፒ ወረቀት የተነሳበት እሷ የታሰረችበት ምክንያት የቪአይፒ ወረቀት ነው የሚለው ነው። መጀመሪያ ስለ ቪአይፒ ወረቀቱ ብታብራራ የምታውቀው ነገር ካለ። እሺ፣ በጣም አሪፍ። ምንድን ነው የተፈጠረው?